ለምንድነው ስጋው ደሙ ማንቀበለው? አንዳንድ ሰው አይ እኔ እኮ መቁረብ ጣልቻ አይደለም ስጋውን ደሙ መቀበል፣ ግን አሁን ስጋውን ደሙን ተቀብዬ መልሼ ኃጢአት ልሰራ እችላለሁ። የብዙዎቻችን ፍርሃት ይሄ ነው አይደለም? አዎ ልወድቅ እችላለሁ። ግን መጽሐፍ ቅዱስ እንዲህ አይልም። ከኔ ጋር በሉ ጠላቴ ሆይ ብወድቅ እነሳለሁ። እኛ ግን ምን ለው ብነሳ አቤት ወድቃ። መጽሐፍ ቅዱስ ገለበጥ ነው እኮ እመኒ ወደቁ ተነሳ ብወድቅ ምን እላለሁ? እኛ ግን ብነሳ ወድቃለሁ። እግዚአብሔር በነገራችን ላይ ለምን ወደቃችሁ አይልም እኮ ለምን በደላችሁ አይልም። አሁን ክርስቶስ ሊፈርድ ቢመጣ ለምን ኃጢአት ሰራህ የሚል ይመስላል። ለምን ኃጢአት ሰራህ ለምን ለምን ንስሐ አልገባህም ነው የሚል። ለምን ወደቅህ አይልም። ለምን አልተነሳም? መውደቅ አዳማዊ ነው፣ ወድቆ ለመነሳት ግን ዲያብሎሳዊ ነው ይላል ቅዱስ ዮሐንስ። ሰው እንደመሆናችን እንወድቃለን። እይትነሳእኑ ዘወድቀ ይላል። የወደቀ አይነሳምን? የሳተስ አይመለስምን ይላል እግዚአብሔር። መውደቃችን አይደለም የሚገርመው፣ አለመነሳታችን። ይቅር አይለንም ብለን ማሰባችን ነው የሚያሳዝነው እግዚአብሔር። ይሁዳን እንኳን የተቀየመው አሳልፎ ስለሸጠው ይመስላችኋል? አይደለም እኮ ንስሐ ስላልገባ ነው፣ ራሱን ስላጠፋ። እግዚአብሔር የሚያዝነው ከበደላችን በላይ ይቅር በለኝ አለ ማለታችን። ማረኝ አለ። እሱ መማር ሳይሰለቸው እኛ ማረን ማለት ይሰልቸን? እንደው አይገርምም? እሱ ይቅር ማለት ሳይሰለቸው እኛ ይቅር በለን ማለት ሰለቸን። እና ብወድቅ እነሳለሁ ማለት ሲገባ ብነሳ ወድቃለሁ ነው። ደግሞ ስጋው ደግሞ እዚህ ማላውን ያልቆረበ የለም። በ40 በ80 ቀናችሁ ቆርባችኋል አልቆረባችሁ? ያቋረጠ እንጂ ያልቆረበ የለም እኮ እዚህ ማለት ረሳ ነው ሲቆይ እንጂ ሁላችንም ስጋውን ደሙን ተቀብለን ስጋውን ደሙን ተቀብለን ብንበድለውም ደግሞ ይምረናል አይምረናል። ጴጥሮስ ጌታውን ካንዴም 3 የካደው እኮ ቆርቦ ሲወጣ ነው። መመና ታውቃላችሁ? ጌታ እግሩን ባጠበው እግሩን አጥቦ ተሰናበተው ምሽት ካንዴም 3 አልክድህም ብሎ የዛተ የዮና ልጅ ስምዖን ሆይ ዶሮ ሳይጮህ አረ በፍጹም አልክድም ምን ሲደረግ ያለ ጴጥሮስ ከአንዴም 3 ጊዜ ካደ። አላውቀውም ብሎ ካደ። ቆርቦ ወጥቶ ከቆረበች አፈረሰች ከመነኮሰች ባሰች ይላሉ አባቶች። ቆርቦ እንደወጣ ክርስቶስን አላውቀውም ማለት። ልክ 3ኛ ሲያስጨንቁ በዚህ ሲያጣድፉት ጨነቀውና የምትሉትን ሰውየውን አላውቀውም ማለት። ይህንን ሲል ክርስቶስ ቀና ብሎ አየው ይላል። የንስሐ አባቱ ክርስቶስ በአይኑ ቀኖና ሰጠ። ይገርማችሁ። እንደው እውነት አታውቀኝም? እኔ እግርህን አላጠብኩህም፣ አልሾምኩህም፣ አለት አላረኩህም፣ ከአሳ አጥማጅነት ወደ ሰው አጥማጅነት አልሾምኩህም ይላሉ የክርስቶስ አይኖች። አየው። ወዲያውኑ ዶሮ ጮኸ ይላል። ጴጥሮስ ዶሮ ሲጮህ ዶሮ ሳይጮህ 3 ትክደኛለህ እንዳለው አስቦ ምርር ብሎ አለቀሰ ይላል። የጴጥሮስንም ባለ ሁላችን ይስጥ። ጴጥሮስ ንስሐ የገባው ምን ሲጮህ ሰምቶ ነው? እኛ ስንት ሰባኪ ሲጮህ ሰማን? እስቲ ንገሩ። የታደለ ዶሮ ንስሐ ያስገባል አይደል? እኛ ይሄው ስንቴ ጮህን ዶሮች ሲጮህ። እዚህ ሀገር ግን ከመጣው ዶሮ ሲጮህ አልሰማው። ምን ገላቸዋቸው ነው? ምንድነው ግን ምንድነው? አሁን እኛ እንደ ዶሮ ጮህ ያልቀሰቀሳችሁ? ዶሮ ሊጮህ ሲል መጀመሪያ ምን ያደርጋል? ልብ ብላችሁ ከሆነ መጀመሪያ ክንፉን ምን ይላል? ያራግፋል። አሁን እኛ ክንፋችንን አላራግፍንም። ስለዚህ አትሰሙ። መጀመሪያ ራሳችንን አቧራ ያላራገፍን ዶሮዎች ብንጮ ሙዚቃ ይሆናል፣ ምንም አይሰማም። ጴጥሮስ ሰምቶ አለቀሰ፣ ምርር ብሎ ጮኸ። ክርስቶስ ቆርቦ የካደውን ጴጥሮስ ግን ይቅር አለው። ይገርማቸው። በምን አወቀ? ከሞት ሲነሳ ክርስቶስ ምን አለ? ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል ብላችሁ ንገሩልኛል። ለማን? ለጴጥሮስ። 3 የካደው ጴጥሮስ ጥሩልኝ። እሱ በስሙ ጠራው። በሞቱ የካደውን ጴጥሮስ በትንሳኤው ጠራው። ይቅር ብያለሁ ሲለው እኮ ነው። አያችሁ። አሁን እኛ ብንሆን በሞታችን በችግር ቀን የከዳንን ሰው በደስታ ቀን እንጠራዋለን? ትጠሩታላችሁ? ለነገሩ እንጠራዋለን። ቅጥል ይበል ብለናል። ይውጣላት መታ ብታየው ይሻላል እንላለን። አስቸጋሪ ነው የኛ ነገር። ለምሳሌ አሁን ጠራው፣ ጴጥሮስን ጥሩልኝ አለ። ሲያገኘውስ ምን አረገው? ቆርቦ የካደውን ጴጥሮስ ሲያገኘው አንተ አልክድም ብለህ አልፎከርክም? እንዴት አረጋለህ? እኔን አታውቀኝም አላለው። የሚቆጠቁጥ ቃል ከክርስቶስ አፍ አልወጣም። ምን አለው? የዮና ልጅ ስምዖን ሆይ
ትወደኛለህ አለው ይላል። የሚገርማችሁ ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። አልክድህም ብሎ ክዷል አይደል? እወድሃለሁ ብሎ ደግሞ ምን ሊመጣበት? ጌታ ሆይ እንደምወድህ አንተ ታውቃለህ አለ። እወድሃለሁ የምትለው አስጨነቀችው። ደግሞ ጠየቀው እንደምወድ አንተ ሶስተኛ ጠየቀው። ሶስተኛ ሲጠየቀው ጴጥሮስ አዘነ። ሐሙስ ዕለት የካደው ስንቴ ነበረ? ለካ ክርስቶስ ታሪኩን ድጋሚ እየጻፈለት ሶስቴ እንደካድከኝ ሶስቴ እመነኝ እያለው። እግዚአብሔር ለሁላችን ታሪካችንን ድጋሚ የመጻፍ ዕድል ይሰጠናል እኮ ታውቃላችሁ። ስጋውን ደሙን ተቀብለ ክደው አፍርሰህ እንኳን ድጋሚ ዕድል ይሰጣል። ድጋሚ ጻፈው፣ ግድ የለም እስቲ እስካሁኑን ልተወውና ካሁን በኋላ ያለውን እስቲ ድጋሚ ጻፈው። ስለዚህ ሶስተኛ ጊዜ ትወደኛለህ ሲለው በጣም የሚገርማችሁ የዮሐንስ ወንጌል ምዕራፍ 21 ላይ ጴጥሮስ ጌታን ትወደኛለህ ያለበት ቦታ ላይ እሳት ነበረ ይላል። ምን ነበረ? እሳት ነበረ። ጴጥሮስ ጌታን የካደው ምን አጠገብ ነው? እሳት አጠገብ። እዛው እሳት አጠገብ ነው ያናገረው ክርስቶስ ድጋሚ። ይህ ማለት በወደቅንበት እንድንነሳ የሚፈልግ አምላክ ነው። በሳትንበት እንድንመለስ የሚፈልግ፣ ሁላችንም በቸርነቱ ይመልሰን። ትወደኛለህ ወልውሎ ወደ ክብሩ መለሰው። ስለዚህ ቅዱስ ጴጥሮስ ቆርቦ የካደው ጴጥሮስ ሶስቴ በካደው ፈንታ 3000 ሰው አሳመነ በአንድ ስብከት። ይገርማቸው። በአንድ ስብከት አላውቅህም ባሉት ሰዎች ባለበት ፈንታ 1000 አውቃለሁ የሚሉ ሰዎች አመጣለት። የንስሐ ፍሬ ያፈራ። የንስሐን ፍሬ ለሁላችን ያድለን። ስለዚህ ቅዳሴ የሚቀደሰው እንድንቆርብ ነው። አንዳንድ ሰው አለመቁረቡን እግዚአብሔር አይቶ የሚያጸድቀው የሚመስለውም አለ። ማለት መዳፈር አያስፈልግም፣ ብዙም እኔ ስለማከብረው ነው የማልቆርበው ይላል። እንደዚህ ብሎ ነገር የለም። ስጋው ደሙ ላይ የምናደርገው የመጨረሻው ድፍረት አለመቀበላችን። መድኃኒት መጥቶ አለመቀበል እንዴት ለመድኃኒት ክብር መስጠት ሊባል ይችላል? ሰርግ ደግሳችሁ እስቲ እዚህ ከተማ ሰርግ ደግሳችሁ የከተማውን ሰው ሁሉ ጠርታችሁ ሰው ሁሉ ነጭ ለብሶ መጥቶ፣ እየሰማችሁ ነው? ነጭ ለብሶ መጥቶ ከምግቡም ከመጠጡም ሳይበላ ሳይጠጣ እግዚአብሔር ይስጥልኝ ብሎ ቢወጣ ምን ነው አልበላም ስትሉት አክብሬ ነው ቢል ደስ ይላችኋል? አይደለም። ቅዳሴ እኮ ሰርግ ነው። ሙሽራው ክርስቶስ ነው። ሙሽራይቱ ቤተክርስቲያን ናት። ምግቡ መጠጡ ስጋው ደሙ ነው። የክርስቶስ ክብሩ ስጋው ደሙን መቀበላችን ነው። ስጋው ደሙን ማክበር ማለት እኔ ኃጢአተኛ ነኝ ካልክ ለዛ እኮ ነው ተቀበል እየተባልክ ያለው። ስጋው ደሙ ምእመናን ለጻድቃን የሚሰጥ ሽልማት እኮ አይደለም፣ ለኃጢአተኞች የሚሰጥ መድኃኒት ነው። የበለጠ የሚያስፈልገው ለኛ ለቁስለኞቹ ነው። በጣም ለቆሰለው ነው በጣም መድኃኒት የሚያስፈልገው። ከኔ በላይ ኃጢአተኛ የለም፣ ከስጋው ደሙ በላይ መድኃኒት የለም። እንዲህ ብለን ለመቀበል ሁላችንም በቸርነቱ ይርዳን። ስለዚህ በሥርዓተ ቅዳሴ ላይ ስጋው ደሙን መቀበል የመጨረሻ ግብ ነው። እኔ አንድ ነገር ልናገር እናበቃለሁ። ከኔ ጋር ናችሁ? አሁን አንዳንዴ ካህናት ይወጡና ዘኮነ ንጹሕ ይንሳም ቁርባን፣ ንጹሕ የሆነ ቢኖር ከስጋው ከደሙ ምን ይበል፣ ንጹሕ ያልሆነስ አይቀበል ሲሉ አንዳንድ ሰው ቆሞ እንዴ ለዚህ እኮ ነው የማንቀበለው እያስፈራሩን ቤት በኩል ይላል። አንተ ቆመህ ስታጎረመርም ዲያቆኑ ደግሞ ይህን የቄሱን ቃል ያቃለለ ይላል አይደል? አዎ ያሳስባል። አንተ እዛ ታስባለህ፣ እሱ ስለ አንተ ያሳስባል። ግን ምን ማድረጓ ነው ቤተክርስቲያን? ንጹሕ የሆነ ማለት ምን ማለት ነው? ንጹሕ የሆነ እኛ ንጹሕ ነን። ንጹሕ የሆነ አለ? አረ በደና ጊዜ ግዕዝ አትሰሙም እንጂ ምእመናን ንጹሕ የሆነ ብቻ አይልም ቅዳሴው። ንጹሕ የሆነ ሳይሆን ቅዱስ የሆነ ነው እንደውም የሚለው። ቅድሳት ለቅዱሳን። ስጋው ደሙ የሚገባው ለነማን ነው? ባጭሩ ልንገራችሁ። ስጋውን ደሙን ለመቀበል የሚገባው ምን አይነት ሰው እንደሆነ ታውቃላችሁ? እንደ እመቤታችን የሆነ እንደሷ ንጹሕ የሆነ እንደሷ ቅዱስ የሆነ ይቻላል? አይቻልም። እንደ ድንግል ማርያም ቅዱስ ባስልዮስ ምን ይላል? እመቤቴ ሆይ የልጅሽን ስጋና ደም ዛሬ ልቀበል